ምን ምንድነው? ቀኑን ረስተው ብቻ እንዳይሆን። ኦ ሶሪ፣ ስራ ቢዚ ሆኜ እኮ ቀኑን እንኳን ማስታወስ አልቻልኩም። ስታናድድ። ዛሬ እኮ ከተጋባን 2ኛ ዓመት አንቨርሰሪያችን ነው። የኔ ባል ያንተ ሚስት ስለሆንኩ በጣም እድለኛ ነኝ። እንኳን አደረሰ። እንኳን አብሮ አደረሰ። ረጅም እድሜ ለትዳራችን። ረጅም እድሜ። እንደንስ ይቻላል። ምን ሆነሃል? ደስ አላለህም እንዴ? ዛሬ የት ነበርሽ? አልገባኝም። ቢሮ ነው። ስራ እና ቢሮሽ ነው ምን ይሰራል? አቤል ደህና ነህ? የጠየቅኩሽን ብቻ መልሽልኝ። የቀድሞ ፍቅረኛሽ ቢሮሽ ምን ይሰራል? የምርህን ነው? በጣም ትገርማለህ። ለማንኛውም ሄኖክ ቢሮ መጥቶ የነበረው ለስራ ጉዳይ ነው። የሱን ድርጅት እኛ ኮንሰልት እንድናደርግለት ፈልጎ ነው። ጥሩ። አቤል ይሄ ቀና ነው። እንደፈለግሽ ማሰብ ትችላለሽ። እንደውም ሁሉም ነገር ለሳቸው በነግራቸው ነው የሚሻለው። ምን ማቆየ ቃል ኪዳን ማዘር ደውለው ነበር። እመጣለሁ ብያ ስላልቻልኩ አልኩ። ለዚያው ነው። ስላልቻልክ ጥሩ። አንድ ነገር ላወራ ፈልጌ ነበር። ፕሊስ ቃል ደክሞኛል። ልረፍበት። እሺ ወይኔ ቃል ኪዳን ሚስት ስለ ግንኙነታችን አወቀች እንዴ? ታያት። ስለሷ እያነሳሽ ጥሩ ጊዜያችንን አታበላሽው። ምን አስነክተኸኝ ነው ግን እንደዚህ ግንፍ ያልኩልህ? አባቴ ሙት የሆነ ነገርማ አስነክተኸኝ። አንቺ ብትሆኚ ሲያስነካሽ እኔ ቆንጆ በጣም ነው ማፈቅርሽ። በስራ ለደከማ አይምሮ ቡና ተመራጭ አሪፍ በል
እንዴት ነው ስራ፣ እቤት፣ ባልሽ ሁሉ ሰላም? ሁሉ ሰላም። ምን ነው ቀዝቀዝ ብለሻል? ስራ በዛ እንዴ? ቀዘቀዝኩ አይደል? ትንሽ ደክሞኝ ነው። እሱማ ጥሩ መፍትሄ አለኝ። ስራ ሲበዛ አይምሯችን ይወጠራል። ለዛ ደግሞ ማሳጅ አስፈላጊ ነው። ቀስ ብለሽ በአፍንጫ አየር አስገቢና በአፍሽ ልቀቅ። ምንድን ነው የምታስረጅኝ? ከቀድሞ ፍቅረኛሽ ጋር ቢሮቹ ስትዳሪ እንደነበር ነው የምታስረጅኝ? በጣም ባለጌ። ለሌላ ጊዜ ለመባለግ ቢያንስ ሩም ያዥ። እሺ አቤል፣ ስለምትናገረው ነገር ስነ ስርዓት ይኑርህ። ስነ ስርዓት? እንዳንቺ አይነት ባለጌ ሴት እኔ ስነ ስርዓት አታስይዘኝም። እሺ አቤል፣ ቁምና አናግረኝ። አቤል፣ ቁምና አናግረኝ። ማይረባ እኔን ስትዳር ይለኛል። ቃል በቃሽ። በእናትህ እኔ ከፍቶኛል፣ ልጠጣ ኖ እዚህ በላይ ራስሽ እንድትቆይ አልፈቅድልሽ። ወደ ቤት መሄድ አለብሽ። የመሻል እዛ ብሽቅ ቤት አልሄድም። ቃል ለእኔ ስትይ በቃ ተንሽ። ሄኒ የሙት እኔ እዛ ቤት ተመልሼ አልሄድም። ነሽ ምንድነው? ከሚስት ጋር ላይ ያላችሁ እንዴ? እንደዛ ነገር ምንን አስመልክቶ ነው? ዝም ብሎ መስጠት አይቻልም? ለሚስት የገዛህላትን ነው ይዘህልኝ የምትመጣው? እንዴት አስበኝ ነው? የኔ ቆንጆ ቀሚሱን ስለወደድኩት ሳይዙ ይሁንሽ አይሁንሽ ሳላቅ ነው የገዛሁት። እሺ አመሰግናለሁ። መቼስ አዳሪ ነህ አይደል? መቼስ ከዚህ ሰዓት በኋላ ልመለስ። ራት ምን ልስራልህ? እየተመቸሽን ምን ላውራ ምን ልበል? የፍቅር አምላክ የእጅን ይስጠው የእጁን ይስጠው። እራት ደርሷል ማዳም። ተነሽ። ያ ብሽቅ እንደዛ ተናግሮኝ ሲሄድ አንተ ግን ስለምታስብልኝ ትተኸኝ አልሄድክማ። እንዴት ብቻሽን ተውሻለሁ? ንገረኝ፣ አንተ ግን አሁንም ታፈቅረኛለህ? ምን አይነት ጥያቄ? ሄኒ ሙት ታፈቅረኛለህ? ታፈቅረኛለህ? ወይ ጉድ! እራቱ እንዳይቀዘቅስ በይ ተነሽ። አዋዬ ናት፣ የባለቤቴ ናት። ሄሎ ሄሎ ልጄ፣ ሴት ነው ልጄ እኮ የለሽም።